ሄሎ፣ ስልክ ለምን አታነሺም? በገዛ ስልኬ ያለ ማንሳት ሙሉ መብት ያለኝ መሰለኝ። እሺ፣ የፊታችን ሐሙስ የማፈቅራት ልጅ ቤተሰቦች ጋር ሽማግሌ ለመላክ አስቤ እንድታማክሪኝ ነበር መደወሌ። እንዴት ማለቴ? አንተ የምታፈቅራት ልጅ አለች? አዎ አለች። መልከ መልካም አለች። ሸጋ ጉብል ባሳሳቋ ለዛ ጀግና ልብ የምትል አለች። የማፈቅራት ፍቅር እንደያዘኝ እሷ አታውቅም እንጂ እሷስ እንደምንም አሳምናታለሁ። ቤተሰቦቿ ግን ባይቀበሉኝስ ብዬ ፈራሁ እንጂ። እሷ ፍቃደኛ ከሆነች ምንም የማይሳካበት ምክንያት አይኖርም። አታስብ፣ ይሳካል። ቻው። ቆይ እንዴ ወካ እናደርግም እንዴ? ወደ ማታ አንገናኝም? የምንገናኝበት ምን ምክንያት አለ ብለህ ነው? ሰላም ሁንልኝ። ከዚህ በፊት ምን ምክንያት ኑሮን ነው የምንገናኘው? ያንተን አላውቅም። እኔ ግን አፈቅር ስለነበረ ነው። አውቃለሁ የኔ ቆንጆ። አቤት አቤት። እንደምታፈቅሪኝ አውቅ ነበር። እኔም አፈቅርሻለሁ። እንዴ አሁን ላገባ ነው። የማፈቅራት ልጅ አለች አላልክም እኮ? አዎ ላገባ ነው። አፈቅራታለሁ ያልኩሽ ልጅ አንቺ ነሽ። እስኪ ማልልኝ። እማማ ትሙት አፈቅርሻለሁ። በቃ ስጋት አይግባክ። እሷም ቤተሰቦቿም ጋብቻውን ይቀበላሉ። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሐቄን ባፍላ ታውቂ